የምፈልገው ነገር ይቅርታውን ተቀብያታለሁ፣ ግን ከዚህ በኋላ በአንድ ጎጆ ውስጥ በአንድ ጣራ ውስጥ መኖር ፍላጎት የለኝም። ምክንያቱም ያሳለፍኩበትን ነገር እኔ የማውቀው፣ ከዚህ በኋላም ደግሞ ምን ይምጣብኝ የሚለው ደግሞ ሪስክ የለኝም። ስለዚህ በአንድ ጣራ ውስጥ መኖር ፍላጎቱ የለኝም። ከዚህ በፊትም ማንንም ሳላማክር ነው ወደ ሰው ህይወት የገባሁት። ሁሉንም ሰው ጥዬ ነው የገባሁት። ስወርቅ ደግሞ ያነሱኝ ደግሞ ቤተሰቦቼና ጓደኞቼ ናቸው። ብዙ ነገር ተብያለሁኝ፣ ብዙ ነገር ማለት ነው። ያ ሁሉ ግን ለእኔ ምንም አልነበረም። በሰዓቱ ፍቅር ነበር። በሰዓቱ ከእሷ ጋር መሆን ነበር የሚያስደስተኝ። በሰዓቱ እሷን ነበር ማዳን የሚያስደስተኝ። የቤተሰቦቼን ነገር አንድም ቃል የሰማሁት ነገር የለም። ገባ? አሁን ደግሞ ስወርቅ ያነሱኝ፣ ተስፋ ከመቁረጥ ውስጥ ራሴን ከማጥፋት ውስጥ ከአንድም ሶስት የራሴን ለማጥፋት ስሞክር ያነሱኝ ጓደኞቼና ቤተሰቦቼ ናቸው አይደለ? ነገስ እንደዚህ አይነት ችግር መፈጠሩ ሲፈጠር እንደዚህ አይነት ነገር ሊፈጠር ይችላል።